ምናልባትም ብዙ ነገር ቢያለያየንም እዚህ ሀገር ውስጥ አንድ ነገር ዩኒፋይ የሚያደርገን ነገር ምንድነው እዚህ ሀገር አድዋ ነው እና ያን አንድ ዩኒፋይ የሚያደርገን ነገር ተጠቅመን እንዴት ኢንስፓይሬሽናል የሆነ ነገር እናድርግ በሚለው ነውና እሱን ደግሞ ታሪክ ብቻ እያወራን ልንቀጥል አንችልም። አባቶቻችን በጣም ሳክሪፋይስ አድርገው ቀና ብለን የምንሄድበትን አገር ሰጥተውናል። ያ ደግሞ ሞር የሚገባን ወይ ውጪ ለቬኬሽን ሄዳችሁ ወይ ውጭ ሀገር ነው የተሰዳችሁ ለኖራችሁ ነው what it means የአድዋ ነገር really what it means የሚገባን ከዚህ ሀገር ውጪ ስንሆን። ስለዚህ ያ በጣም ምንም አይነት የማይተካ ኢንቫሉብል የሆነ የሀገራችን እሴት ነውና ስለዚህ ግን እሱም ብቻ ደግሞ እያወራን ዛሬ ላይ ደግሞ መሀይምነቱ ስራ አጥነቱ ድህነቱ ደግሞ እያጎሳቆለን ስቲል የ128 ዓመት ታሪክ ልናወራ አንችልም። እሱ ይወራል ይቀጥላል። ያ ምንኮራበት ነው። ሰሞኑን የተሰራው ሙዚየም አይታችኋል። ያንን የሚመጥን ነገር ግን ወጣቱ ደግሞ አሁን ላይ ተግዳሮቶችን የዛኔ አባቶቻችን የውጭ ጠላት ነበር ተግዳሮታቸው። አሁን ደግሞ እኛ እንደ ወጣት በተለይ ሌላው የፖለቲካ ችግራችን እንዳለ ሆኖ ግን እንደ ወጣት ነው ተግዳሮታችን ስራ መፍጠር ማወቅ ሌላው ዓለም የደረሰበት ጋር መድረስ አይደለም ሀገራችን በኢኮኖሚ ማሳደግ ስለሆነ ያንን የአባቶቻችን ጀግንነት እንዴት ነው አሁን ባለው ጠላታችን ላይ በድህነት ባለመማር ላይ እንደገና ያንን ድል የምናደርገው የሚለው ሐሳብ ነው።